በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እሺ ይህን ስነ ጽሑፍ የጻፍኩትኝ ስለ አድኖን ለምትቀዱ የቅዱሳንን ክብር ለምታዋርዱ እመቤታችን ለምትሳደቡ ሰዎች ነው። የግጥሜ ርዕስ ምንስ አስጨነቀህ ይላል። ምንስ አስጨነቀ ሰላምን አጥተሃል፣ ከመንገዱ ርቀህ ተቅበዝባዥ ሆነሃል። የአምላክን እናት መሳደብ ምንስ ይበጅሃል? ከፍ ያደርግሃል ወይስ ይጠቅመሃል? አስተውል ወዳጄ እናቱን ተሳድበህ ጌታዬ ብትለው ከማሳዘን ውጭ ደስም አታሰኘው። ማርያም ግን ምን አለች? የቱ ነው ጥፋቷ? ምኑንስ አጠፋች? የዓለምን መድኃኒት ወልዳ ስለሰጠች። አንተ ዛሬ መጥተህ ልጸልይልሽ ላማልድሽ ስትለኝ ከቤቴልሔም እስከ ቀራንዮ ያልተለየች ማርያም እንዴት ስለኔ ወደ ልጇ ትጸልይ? ድፍረትና ትዕቢት የወጠረው ትውልድ ሲጓዝ ይታየናል በናሪዎስ መንገድ። አምላክ እንደገና እናቴ እያላት እንዴት አንተ ዛሬ ደርሰህ አቃለልካት? ስለ አድኖ መቅደድ ስሟን ማወራረድ ሌላ ምን ጠቀመህ በክብርህ ከመውረድ? እርሱ ካደረባት ከፍጥረቱ መርጦ ክብሯን ከጨመረ ከሁሉም አብልጦ አንተ ምን አገባህ? ምንስ አስጨነቀህ? አምላክ እናቴ ያላትን አንተ እናቴ ለማለት ምን አሳፈረ? አሁን እኮ ሳይህ ዝም ብዬ እንደተራ በጣም አሳዘንከኝ ልቦና የራራ። ሲመስለኝ የምትሳደበው ላይ ብቻ ጠልቶ ልብህ ስለሚወዳት ነው አይደል? ይሄ ነው እውነታው። እንዳትጠመቅ ፈርተህ እንዳታዋት ጨንቆህ አለህ በመቅበዝበዝ ሁሌም ሰላም አተህ። አትፈር ተጠመቅ በቅፏ ላይ ረፍ። ልጅ መሆን ይበልጣል እናትን ከመዝለፍ። እኔ አንተን ወድጄ እናትን ብሳደብ በትር ታነሳለህ እኔን ለመደብደብ። ምድራዊዋ እናትን እንዲህ ካከበርካት አምላክ እንዴት አይከፋውም እናቱን ስትሰድባት? ይመስልህ ከሆነ ደስ የምታሰኘው እናትህን ሲሰድቧት ስሜቱን ተረዳው። እናትህን ሲሰድቧት ስሜቱን ተረዳው። ይከፋሃል አይደል እናትህን ሲሰድቧት? ታዲያ ክርስቶስ እንዴት ነው በአንተ የሚደሰት እናቱን ስትሰድባት? ይልቅስ ወዳጄ ማርያም ብለህ ጥራት፣ ለአንደበትህ ማር ናት ሰማይና ምድር የተራረቁባት። እስኪ ተመልከታት ደምግባቷ መልካም፣ ዜናዋ የሰላም። እንደ ማርያም ያለ ማን ነው ከዚች ዓለም? አለመታደል ነው ከጉያዋ መውጣት፣ ተቅበዝባዥነት ነው ከፍቅሯ መለየት። ወንጌል አማኝ ነኝ ብለህ ወንጌል ከተቀበልክ የወንጌላዊ ሉቃስ ወንጌል እንዴት ተነበበክ? አለፍከው ዘለልከው ማርያም የሚለውን ስም። እንዲህ የሚለውስ ቃል በድንግልና ጸንሳ በድንግልና አምላክን ወለደች በቤተልሔም ግርግም። ያንን ስታነብ ያን ጊዜም ሰደብካት፣ ያን ጊዜም ተሳደብክ። ማርያም ማሪ በላት በከንቱ አትወንበድ። አምላክ የመረጠውን ማን ያዋርደዋል? እርሱ ከፍ ካረገ ማንስ ዝቅ ያደርጋል? ስለዚህ ከመሳደብ ማክበሩ ይበልጣል። ስለ አድኗን ስትቀድ ያዋረድካት መስሎህ የእርሷ ክብር እንዳለ ነው። ወራዳው አንተ ነህ። ቅዱስ ኤፍሬም እያለ አባ ሕርያቆስ ታዲያ አንተ በምን አንደበት የማርያምን ክብር ዝቅ ታደርጋታለህ? ከመላእክት ጋር እየተጫወተች በመቅደስ ያደገች ካንተ ከደካማው ምን ትፈልጋለች? አንተ አይደለህ መራጭ ወይ አይደለህ ሿሚ? ታዲያ ያንተ ጩኸት እንዴት ያግኝ ሰሚ? ነበርክ እንዴ ያኔ ስትገባ ወደ መቅደስ? አንተ መርጣሃት ነው ያደገች በመቅደስ?
አይደለም ወዳጄ፣ መራጩ አምላክ ነው ሰማይና ምድርን ፈጥሮ የሚገዛው። ስለዚህ አንተ ከእርሱ በርጠህ ትዕቢት ከወጠረህ እናቴ ባትላት ምንስ አሳደበህ? እኔ ማርያም ብዬ ምኮንን መሰለህ? እኔ ማርያም ብዬ ምኮንን መሰለህ? አይዞ ላንተ አስብ እናት ስለሌለ። እኔማ እናት አለኝ አልፈራም አልሰጋም፣ ስሟ የሚጣፍጥ የምትባል ማርያም። እርሷ እያለችልኝ ሲኦልን አላይም። የእናት ልመና ፊት አያስመልስም። ልጇ ስለሆነ የዓለማት ፈጣሪ ድንግል ማርያም ናት ነፍሳትን አስማሪ። ድንግልን ተሳድበህ ምትጸድቅ ከመሰለህ ካሁኑ ማሪ ብለህ ይቅርታ ካልጠይቅ በኋላ በሲኦል ዋጋ ታገኛለህ። የሲኦል እሳቱ ጀርባን ሲገርፍህ ለሲኦል ሲያበቃ ተሳዳቢ አንደበትህ ትላታለህ ያኔ ምነው ባከበርኩሽ፣ ምነው ባከበርኩሽ፣ ድንግል ሆይ ለካ እንዲህ ነው ክብርሽ። ዛሬ በምድር ላይ ክብሯን ከቀነስከው በኋላ በፍርድ ሰዓት ክብሯን እንድታየው። የሲኦል እሳቱ ሲቀው ሲበዛብህ ያኔ ሳትወድ በግድ ማርያም 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 አድኝ ባክሽ ትላታለህ። ስለዚህ ካሁኑ ስንቅ መያዝ ይገባል። መልካም ምግባር መስራት፣ በማርያም መታመን መታደል ነው በእውነት የማርያም ልጅ መሆን። ሲኦልን አሻግሮ ገነትን ያገባል። ስብሐት ለእግዚአብሔር። አይናችን ነሽ ማርያም አንቺን አይንኩብን፣ የተዋሕዶ ልጆች እንወድሻለን። ግቢ ከቤታችን በረከታችን ነሽ፣ በሐሴት ቁመናል ደስታን ስለወለድሽ። አይናችን ነሽ ማርያም አንቺን አይንኩብን፣ የተዋሕዶ ልጆች እንወድሻለን። ግቢ ከቤታችን በረከታችን ነሽ፣ በሐሴት ቁመናል ደስታን ስለወለድሽ። ማርያም ወይ